ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ሰዎች እንደምን ሰነበታችሁ? እንደምን እስከደረሳችሁ? አሜን። የእግዚአብሔር ስሙ የተመሰገነና የተከበረ ይሁን። ለእግዚአብሔር መልካም ፈቃድ ዛሬ ላይ የምንመለከተው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀል በዓልን በተመለከተ ይሆናል። እንግዲህ እንደሚታወቀው መስቀል እንደየቦታው የተለያየ ስያሜ ተሰጥቶት እየተከበረ ይገኛል። እንዲሁም ደግሞ እኔ ዛሬ ግን የማካፍላችሁ እንዲሁ ተወልጄ ያደኩበት በጉራጌ ህብረተሰብ መካከል የሚከበረው የመስቀል በዓል ከ14 ጀምሮ እስከ 17 ድረስ ያለውን ታሪክ በጥቂቱ ለመናገር ይሆናል። እንግዲህ እንደ እግዚአብሔር መልካም ፈቃድ የመስቀል በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት በ16 ደመራ በ17 ደግሞ የዕፀ መስቀልን ክብረ በዓል በደማቅ ሁኔታ ተከብሮ ይውላል ማለት ነው። እንግዲህ በጉራጌ እንዴት በ15 ይከበራል የሚለው ጥቂት ከመንፈሳዊነቱ ጋር በተያያዘ እንዲሁም ከትውፊት ከቅዱስ ትውፊት ወይም ደግሞ ቤተክርስቲያናችን ትውፊት ተብላ ከምትጠራው መካከል አንዱ ባህል ስለሆነ ከዚያ አንፃር ጥቂት ለማስታወስ ይሆናል እና በጉራጌ ህብረተሰብ መካከል የሚከበረው የመስቀል ደመራ በዓል በ14 የልጆች ደመራ በመባል ይጠራል። ለምን የልጆች ደመራ ተባለ? ለምን በ14 ይከበራል? የሚለው በጥቂቱ ታሪኩ ከአቡነ ዜና ማርቆስ ጋር ተያይዞ ያለ ታሪክ ሲሆን ጻድቁ አባታችን አቡነ ዜና ማርቆስ በምሁር አሁን ላይ ምሁር ገዳም ኢየሱስ በሚባለው አካባቢ ላይ እዛው አባታችን አቡነ ዜና ማርቆስ እያስተማሩ በነበረበት ጊዜ ህዝቡ ሁሉ ተሰብስቦ ሲማር በነበረበት ጊዜ ወይም ደግሞ የእግዚአብሔር አምላክነት የእግዚአብሔር ፈጣሪነት ሲናገሩ ወይም ደግሞ የአጊት የሚባል ንጉስና ማኮስ የሚባል ጣዖት ነበር እና ያንን ማኮስ የሚያመልከውን ጣዖት ወይም ደግሞ ማኮስን እንዳያመልኩ እንደነሱ ፍጡር እንደሆነ ሲናገሩ አውጊት ንጉሱ በመቅናት ወይም ደግሞ ይህንን ቅናት በማደሩ ወይም ደግሞ ስለ ጣዖት ወይም ደግሞ ያንን ማኮስ የሚባለው ጣዖት ስለሱ በመቅናቱ አቡነ ዜና ማርቆስን በጦር ሊወጋቸው ጦሩን አነሳና በዚህ ጊዜ ጻድቁ አባታችን አቡነ ዜና ማርቆስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው በትምህርተ መስቀል በሚያማትቡበት ጊዜ መሬት ተከፍላ ከነሰራዊቱ ከነፈረሱ ያንን መሬት ተከፍታ ዋጠችው። ከዚያ በኋላ ህዝቡ ሁሉ በጌታችን አምላክነት አመነ። በአቡነ ዜና ማርቆስ አምላክ እናምናለን እያለ የአቡነ ዜና ማርቆስን ትምህርት ቁጭ ብሎ ተማረ ማለት ነው። እና በዚህ ጊዜ አቡነ ዜና ማርቆስ በወቅቱ ክህነት ወይም ደግሞ የማጥመቅ ጸጋ ወይም ደግሞ ክህነት አልነበራቸውም እና ካህን ያልሆነ ማጥመቅ አይችልም እንደ ቤተክርስቲያናችን ስርዓት። ስለዚህ የእግዚአብሔር ልጅነትን ማሰጠት አይችልም እና አቡነ ዜና ማርቆስም ይህንን ልጅነት እንዲያሰጧቸው ወይም ደግሞ አጥምቁን ብለው ህዝቡ በጠየቋቸው ጊዜ ስልጣነ ክህነት ስላልነበራቸው እነሱ እሺ እዚሁ ጠብቁኝ ብለው በደመና ተጉዘው ወደ ግብጽ ሄደው ስርዓተ ወይም ደግሞ ክህነትን ተቀብለው ቅስናን ተቀብለው መጥተው ህዝቡን አጠመቁ። ሲያጠምቁ መሸባቸው። በመሸባቸው ጊዜ አንቺ ፀሐይ ሆይ ይህንን ህዝብ አጥምቄ እስክጨርስ ድረስ ባለሽበት ቁሚ ብለው ያንን ፀሀይ እንድትቆም አደረጓት። ህዝቡም እስኪጠመቅ ተጠምቆ እስኪያልቅ ድረስ ህዝቡ በዚያ እንዳለ ፀሐይዋም ቆማ ጠበቀች እና በኋላ ግን ጻድቁ አባታችን አቡነ ዜና ማርቆስ ወላጆችን አጥምቀው ወይም ደግሞ ትልልቆቹን አጥምቀው መጨረሻ ላይ ልጆቻቸው ወላጆቻቸውን እንዲፈልጉ እንደ ዛሬው ባትሪ ሊሆን ይችላል መብራት ሊሆን ይችላል ባልነበረበት ዘመን ችቦ እየለኮሱ ወይም ደግሞ ልክ ዛሬ እንደምናውቀው የልጆች ደመራ ቀን ከቤት ለኩሰው እስከ ደመራ ቦታ ድረስ ይኬዳል እና ያንን ለዛ ምሳሌ ነው። ከቤታቸው ለኩሰው ወላጆቻቸው እንዲፈልጉ ያንን ደመራ ይዘው ወደ ተጠማቂ ወይም ደግሞ ወደ ህዝቡ ወደ ተሰበሰበበት ወደ አቡነ ዜና ማርቆስ ይሄዳል እና በዚያ ጊዜ እነሱም ልጆቹንም ተጠምቀው ያንን ደመራ አብረው ሰብስበው ችቦን አቃጠሉት እና ያንን የልጆች ደመራ ወይም ደግሞ የደንገሳ ወይም የደንግሳት በመባል ይጠራል። እና ይህንን እንደየባህሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ17 የምታከብረውን በዓል በ14 ጀምሮ የልጆች ደመራ እየተባለ ይከበራል እና
ከዚህ አንፃር በ14 የልጆች ደመራ ተብሎ ይጠራል። በ15 ደግሞ እንዲከበር የሆነበት ምክንያት ጻድቁ አባታችን አቡነ ዜና ማርቆስ ለዓመት ያህል በንጉሱ አውጊት ወይም ደግሞ ጽዋ መስቀል ትባላለች የንጉሱ ሚስት እና በኋላ ንጉሱ መሬት ተከፍሎ ከዋጠው በኋላ ልጆቹን ሚስቶቹን ሁሉ አምነው ተጠምቀው ነበረ እና የሚስቱ ስም ጽዋ መስቀል ትባላለች እና በዚያ ቤት ለዓመት ቁጭ ብለው አስተምረዋል። ያንን ካስተማሩ በኋላ ልክ ስለ ልጆቻቸው ስለሚስቱ ሲሉ በዓመቱ ጻድቁ አባታችን አቡነ ዜና ማርቆስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ አንቺ መሬት ሆይ የአውጊትን ስጋ አውጪ ባሏት ጊዜ ያንን አውጊት ከነፈረሱ ተመልሶ ወጥቷል ማለት ነው። እና በዚህ ጊዜ ማለት ያንን ንጉሥ አውጊት ምን ብሎ አዋጅ አወጀ? ጉራጌ የሆነ በየትኛውም ሀገር የሚኖር ሰው ለመስቀል እንዲመጣ ወደ ሀገሩ እንዲሰበሰብ ብሎ አዋጅ አሳወጀ። ከዚያ በኋላ ግን ያው ከዚያን ጊዜ ጀምሮ በ15 የመስቀል በዓልን ይከበራል እና ከዚህ ጋር ተያይዞ መንፈሳዊ ይዘቱን በጠበቀ መልኩ ዛሬም የልጆች ደመራ በ14 ይከበራል። በ15 ደግሞ በዓለ መስቀልን ይከበራል። በ16 ደግሞ የመስቀል ደመራ ቤተክርስቲያናችን በደማቅ ሁኔታ የምታከብረው ያን የደመራ በዓል ይከበራል። በ17ም እንደዚሁ ተከብሮ ይውላል ማለት ነው። ስለዚህ የልጆች ደመራ እና የመስቀል በዓል አከባበር ይህን ይመስላል። እንግዲህ ሁላችሁም ይህንን አውቃችሁ እንደ ቤተክርስቲያን ስርዓት እንድናከብር የእሱ መልካም ፈቃድ ይሆንልን። እንግዲህ አሁን እንደየቦታው አሁን ላይ ምናልባትም ያው መስቀሉን ስም ለመሸፈን በተለያየ በባህላዊ በዘመነ መለወጫ እየተባለ ብዙ ስያሜዎችን ይሰጡታል። ያም ሆነ ይህ ግን ያው እኛ የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተገኘበት ዕለት መሆኑን ቅድስት ንግሥት እሌኒ ደመራውን አስደምራ ያንን ጢሱ ወደ ሰገደበት ከሶስቱ ተራራ አንዱ ወደ ነበረው ያንን ተራራ አስቆፍራ መጋቢት 10 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል መውጣቱን የቤተክርስቲያን መዛግብት ያስረዳሉ። እና መስከረም 17 የምናከብረው ደግሞ ዕፀ መስቀሉ ለማውጣት ቁፋሮ የተጀመረበት ወይም ደግሞ ቅድስት ንግሥት እሌኒ ያንን የሚደገሰው ስጋው ሁሉም ነገር መብሉ ንግሥት እሌኒ ያንን ለመስቀሉ ለሚያወጡ ሰዎች ያዘጋጀችው መብል ወይም ደግሞ ድግስ መሆኑን ያስረዳናል ማለት ነው። ስለዚህ እኛም ይህንን በዓል ስናከብር እንዲሁ የዕፀ መስቀሉን ታሪክ ድውይ መፈወሱን ተአምራት ማድረጉን ይህንን ሁሉ እያሰብን ልናከብር ይገባናል። እና ከዕፀ መስቀሉ ረድኤት በረከት ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ለዓመቱ ሰው ይበለን።